ሳምሪ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ ተመልሰን መጥተናል። ድምጼ ከጎረነነባችሁ በጣም ይቅርታ፣ ጉንፋን ይዞኛል። እንግዲህ ትንሽ ጎርነን ያለ ድምጽ ነው። አይ ትራይ ማይ ቤስት። ዛሬ እንግዲህ በጠዋት ነው የመጣሁላችሁ ልጆቼን ትምህርት ቤት አድርሼ፣ እንደ አጋጣሚ ፍሪ ነኝ፣ ሰው እረፍት ላይ ነኝ ማለት ነው። ከዛ ቤቴ እንግዲህ ሁላችሁ ብቻዬን ሳበድ ይሄን ይመስላል። በዚህ አጋጣሚ የቪዲዮ ኤዲተሮች ወይ የምታዩኝ ከሆነ ማለት ነው በቃ ወስኜ የራሴን ቪዲዮ ኤዲት እንዲያደርግልኝ ወይ ደግሞ ሰው ማልወስ ነው። ቪዲዮ ላይ በጣም እብድ ነኝ። ላይክ አንዳንዴ ቪዲዮ ላይ መሆኔንም እረሳለሁ እና በቃ አይ ትራይ ቱ ኢንጆይ ዘ ሞመንት። ታይሜን በጣም ነው ኢንጆይ የማደርገው እና ራሴ ቪዲዮን ሳይሆንና ኤዲት ሳደርገው ስለሚያስቀኝ ላይክ ሌላ ሰው ደግሞ ቢያዩ ደግሞ ምን ሊያስብ ይችላል ብዬ ስለማስብ በቃ እንጃ። በዚህ አጋጣሚ ቪዲዮ ኤዲተሮች ካላችሁ ሶሪ እሺ። አብዛኞቻችሁ ኮንታክት አድርጋችሁ መወሰን ሳያቅተኝ እንግዲህ ዝም ያልኳችሁ ሰዎች በጣም ይቅርታ። እንደምታዩት እንግዲህ ከኔ ፐርሶናሊቲ ጋር ከኔ ውጪ አሁን ይህን ቪዲዮ ኤዲት ብታደርጉልኝ አስባችሁታል? ለእናንተም ስራ ነው የምሆነው እና ለዛ ነው። ለማንኛውም ፀጉሬን ለመስራት እንግዲህ በጠዋት ተነስቼ ልጆቼ ትምህርት ካደረስኩ በኋላ ሽር ጉድ እያልኩ ነው ማለት ነው። ባይዘዌ ፀጉሬ በጣም ላይክ ብዙ ነው። እንደ ድሮ ግን ብዙ አይደለም። ላይክ ግን ብዙ ነው ለእኔም። ይሄም ራሱ ብዙ ነው። የዛሬ ስንት ዓመት መሰላችሁ? 2 ዓመት ምናምን ነገር ፀጉሬን ብራዚል ተቀብቼ ነበር፣ ክሪያቲቭ ማለት ነው። ዩቲዩብ ላይ ቪዲዮ አለላችሁ ከዚህ በፊት የተቀባሁት እና አሁን ጭንቅላቴ ስር የምታዩት ፀጉር አለ አይደለ? ትንሽ ከርሊ የሚመስለው ፀጉር፣ እሱ አዲስ የበቀለው ፀጉር ነው እና ከስር ደግሞ ሞር ደግሞ ስትሬት ነው። ስትሬት ያደረገበት ምክንያት ደግሞ ያው አንድ ክሪያቲኒ ነው፣ ሁለት ደግሞ አብዛኛውን ጊዜ ያው ተኮሰው ነበረ ክሪያቲን ከተቀባው በኋላም ትንሽ እሳት አስነካው ነበር ምናምን ነገር እና በዛ እየለመደ መጥቶ አሁን ስትሬት ሆኗል ፀጉሬ ማለት ነው። እንደ ድሮ ከርሊ አይደለም፣ ላይ ጫፉ ዴፊኒት ላይ አይደለም። ግን አዳዲስ የበቀሉት ፀጉሮች እንደምታዩት ውስጡ ትንሽ እንትን ያለው ጥቁር የሆነው ኢቭን ራሱ ከለር ራሱ ያስታውቃል። ቀለም ራሱ ተቀብቼው ነበረ። እሱ ላይክ አዳዲስ ፀጉር ነው እና ብቻ በዚህም ሆነ በዛ ፀጉራችን በጣም እንትን ብሏል። በዛ ላይ ደግሞ ተቆርጬውም ነበረ። ይሄ ፀጉር ያልደረሰበት ነገር የለም። ላይክ ላስት ይር ተቆርጬዋለሁ። አክቹሊ የተቆረጥኩት ፀጉር ቤት ነው። ያው ኢትዮጵያ ስትሄዱ ምናምን ነገር አብዛኛውን ጊዜ ፀጉራችሁን ከተተኮሳችሁ በኋላ ይቆርጧችኋል እና ሲቆርጧችሁ ደግሞ አያስታውቅም። መጀመሪያ አያስታውቅም። ትንሽ ንቁረጠ ይሏችሁና አንዴ ከተቀረጠ ደግሞ ያው ፀጉር ሁሉም እኩል መሆን አለበት እና በዛው ነው የሚጎምዱት እና ትንሽ ይከፋል። ግን ያው በዚህም ሆነ በዛ ብቻ ያው ቢያናደኝም እንግዲህ ፀጉሬን እንግዲህ ተቆርጮ አንደኛዬን ያው እስካሁን እየጠበኩት ነው እስኪ ያድግ ማለት ነው። እንደውም እዚህ ጋር ሞር ታዩታላችሁ ከውስጥ ያደገውም ማለት ነውና ብቻ ዛሬ እንግዲህ ትንሽ ከኔ ጋር ትውላላችሁ ማለት ነው። ቤት ውስጥ ተፍ እንላለን፣ ራሳችንን ቴክ ኬር እናደርጋለን። ሴቶችዬ ውዶቼ ራሳችሁን እንግዲህ ቴክ ኬር ማድረግ ከኔ ጋር ከለመዳችሁ የከዚህ በፊት ቤተሰቦቼ አብረን ቴክ ኬር እናደርጋለን ማለት ነው። ይህን ቪዲዮ እንግዲህ ካያችሁት ፀጉራችሁ እንደኔ ዝብርቅርቁ ለወጣ ሰው ያው መታችሁ ከኔ ጋር ቴክ ኬር አድርጉት። ፀጉሬን ባይዘው በጣም ነው የምወደው። በዚህ አጋጣሚ ላይክ በጣም ነው የምወደው፣ ግን አዊሽ በቃ ትንሽ እንዲያድግ እፈልጋለሁ፣ ከዚህ በላይ እንዲያድግ እፈልጋለሁ እና ትራይ ማይ ቤስት በጣም ፀጉሬን ለማሳደግ ማለት ነው። እስኪ እናንተም የምታውቁት ወይ ይሄ አሪፍ ነው ብላችሁ የምትገምቱት ነገር ካለ ኮመንት ላይ አስቀምጡልኝ። የፀጉር ማሳደጊያ ማለት ነው። ላይክ በጣም ማሳደጊያ ማለት ነው። ገባችሁ አይደለ? በአንዴ የሚያሳድግልኝ ባገኝ ደስ ይለኛል። እና ደግሞ ላይክ በጣም ሁሌ የምጠቀመው ነገር ወይ ደግሞ ፀጉር ማሳደጊያ አንዱ ከሚባሉ ነገሮች ማሳጅ ነው። ያው ማሳጅ ስታደርጉ አብዛኞቹ ምንድነው ጭንቅላታችሁ ውርር ነው የሚያደርጋችሁ፣ የሆነ በቃ የሚሰማችሁ ስሜት አለና ያ ስሜት ማሳጅ ስታደርጉት ደማችሁ በቃ ደም እንትናችሁ በጣም ነው እንትኑ ሰራውንድ የሚሆነው ማለት ነው። ይሄ ደም ዝውውራችሁ በጣም እንትን ይላል፣ አክቲቭ ይሆናል እና ያ ነገር የፀጉር እድገትን ይጨምራል እና በዛ አጋጣሚ ፀጉሬን በተቻለኝ አቅም ለብዙ ደቂቃም ቢሆን ማሳጅ አደርጋለሁ ማለት ነው። በዛ ላይ ደግሞ ያው ፈታ ትላላችሁ። በቃ የሚያነቃቃችሁ የሚበጣጥስላችሁ ነገር አለ። የታሰረው ሴላችሁ ምናምን ነገር ብጥስጥስ ይላል፣ ፍትትት ይላል። ብቻ በዚህ አጋጣሚ እኔ ማሳጅ ማድረግ በጣም ነው የምወደው። ትንሽ ቅር የሚለኝ ነገር ማሳጅ ላይ እጄ ይደክመኛል እውነት ለመናገር እና አይ ዶንት ኖ ሌሎቻችሁ ማሳጅ የምታደርጉ ካላችሁ እንዴት እንደምታደርጉ ማሳጅ አይ ሚን ላይክ ተኝታችሁ ነው ማሳጅ የምታደርጉት እጃችሁ እንዳይደክማችሁ። እኔ ማሳጁን ላይክ ዘ ሆል ታይም ባረግ ደስ ይለኛል፣ ግን የሆነ ሰዓት ላይ እጅ ይደክማል፣ ጣቶቻችሁም ይደክማሉ፣ ላይክ ጣቶቻችሁ ስለሚሰሩ ማለት ነውና
ብቻ እስኪ እናንተ የምትጠቀሙትን እንትን ትሪክ ለእኔ ንገሩኝ ማለት ነው። ቀላል ዘዴ ኮመንት ላይ አስቀምጡልኝ፣ እንማማር። እኔም ከእናንተ እናንተም ከኔ ማለት ነው። እና እንግዲህ እንደምታዩት ፀጉሬን እያሰብኩበት ነው። ምን ላርገው ይሄ ፀጉር ቁጥርጥር ልስራው ልተኩሰው ምን ይሻላል ብዬ ሳስበው ልተኩሰው። ምክንያቱም አሁን እንግዲህ የሚቀጥለው ሳምንት ትምህርት ጀምራለሁ። ሰው ቱ ቢሆነስት እኔ ትምህርት ላይ ሲሆን እንደውም ስራ ይሻለኛል እንጂ ትምህርት ላይ ሲሆን በቃ የሆነ ቀለል ያለ ነገር ነው የምፈልገው። ላይክ ያው ፎከስ ትምህርት ላይ ማድረግ በጣም ነው የምወደው እና ፀጉሬ ላይ ብዙ እንትን እንዳለን ቀለል ያለ ነገር ነው የምፈልገው። ጠዋት ስወጣ ደግሞ ላይክ ወዲያውኑ ሰራርች ምናምን ነገር የምወጣበት አይነት ስታይል ነው የምፈልገው እና ለዛም ነበር ከዚህ በፊት የብራዚል ክሪያቲን የተጠቀምኩበት ምክንያት ያው እንዳያስቸግረኝ ብዬ ቀለል እንዲለኝ ብዬ ነው ያን ነገር ያደረኩትና ያው እንደምትመለከቱት እንግዲህ ፀጉሬን እየተኮስኩት ነው ማለት ነው። ባይ ዘ ዌይ ይሄኛው ቪዲዮ የቆየ ቪዲዮ ነው which means ላይክ የዛሬ አይደለም ወይ በመለቀላችሁ ሰዓት አይደለም። እውነት ለመናገር ከ2 ሳምንት በፊት የሰራሁት ቪዲዮ ነውና ያው እንግዲህ ብዙ አለ ከዚህ በላይ የሰራሁት። ግን ችግሩ ምንድነው እኔ ጋር ሁሌም እንደምነግራችሁ ቪዲዮ ሰራና አስቀምጠዋለሁ፣ ኤዲት አድርጌ አስቀምጠዋለሁ። ግን እዚ ላይክ እንዳለቀው ምን እንደሚዘኝ አላውቅም እና በዚህ አጋጣሚ ደግሞ እኔ ሁሌም የምጠቀማቸው ህይወቴን ቀለል የሚያደርጉልኝ ነገሮች አሉ። ከዛ ውስጥም አንዱ ትልቁ ነገር የምግብ ሽንኩርት ነው ማለት ነው። ሽንኩርት ባልታ ከዚህ በፊት ቪዲዮ ላይ እንዳሳያችሁ ባለው ልጬ ከታተፊ ያስቀምጫለሁ እና ያ ሽንኩርት እስካሁን አላለቀም። ባይዘው ወር ያልፈዋል እና እንደዚህ ማድረግ ትችላላችሁ። እንደ ቂጣ ያስቀመጥኩበት ምክንያትም አስረድቻችኋለሁ። ያው ሞር እንደ ቂጣ ሲሆን ለመፈረካከሽም ቶሎ ለመነጣጠልም ይመቻል፣ ለመገነጣጠልም ይመቻል እና እንግዲህ በዛ ሁኔታ ደግሞ ሞር ብዙ ሽንኩርት ሴፍ ታደርጋላችሁ ማለት ነው። ጊዜያችሁን ትቆጥባላችሁ። ጀስት ሌላ የሚጨምሩ አድ የምታደርጉት ነገሮች ካሉ ብቻ ነው እነሱን የምትሰሩት እንጂ ሽንኩርቱ ኦልሬዲ ደን ነው ማለት ነው። ሽንኩርት ደግሞ አብዛኛውን ጊዜ ፍሪጅ ውስጥ ይሄ በረዶ ማስቀመጫ ውስጥ ለብዙ ጊዜ የመቆየት እንትን አለው ታይም አለውና ያንን ነገር እንግዲህ እኔ በሳምንት አንድ ቀን ወይ 3 ሰዓት ምናምን ነገር ሰጠዋለሁ ያንን ነገር ለመጨረስ። ከዛ ለወር ያገለግለኛል which means ህይወቴ በጣም የቀለለ ነው የሚሆነው ማለት ነው። ቱ ቢሆንስ ምንም ነገር እንትን አለ ማልጨናነቅም ላይ ወዲያውኑ አውጥቼ ማብሰል ብቻ ነው የሚጠበቅብኝ ማለት ነው። ያን ነገር ደግሞ ለእኛም ለህይወታችንም በጣም ያቀልልናል ብዬ ነው የማስበው። እና ውዶቼ እንዴት ናችሁ? በተረፈ እናንተ ጤናችሁ እንዴት ነው? ላይፋችሁ እንዴት እየሄደ ነው? እስኪ እናንተንም ላይፍ አሳውቁኝ። 2026 ምን ለየት ያለ ነገር አለ እናንተ ህይወት ውስጥ? ያው እናንተ ብቻ ናችሁ የምታዩኝ፣ እኔ እናንተን አላያችሁም። ግን ኮሜንት ላይ ማሳወቅ ትችላላችሁ፣ መጻፍ ትችላላችሁ። አሪፍ አመት ነው ወይ ለእናንተ ይሄኛውን ብላችሁ ታስባላችሁ? ልክ እንደኔ እኔ 2026 ለእኔ በጣም ምርጥ ከምላቸው አመቶች ውስጥ 2026 ነው ለእኔ። ለምን እንደሆነ አላውቅም፣ ግን በቃ እንጃ 2020 እና 2022 አለ 2020 እና 2022 በህይወቴ በጣም የምወዳቸው አመቶች ናቸው። ከዛ ግን በተጨማሪ 2026 በጣም ሳያልቅ ራሱ በጣም የወደድኩት አመት ነው። ለምን እንደሆነ አላውቅም። ፈጣሪ እንግዲህ ለምን እንደሆነ አውቃለሁ። በእርግጥ ግን እዚህ ጋር መናገር አልፈልግም። ሲያልቅ እነግራቸዋለሁ አመቱ ሲያልቅ ማለት ነው። ምክንያቱም እንደሚመጣም አናውቅም። ያው እግዚአብሔር እንግዲህ በሰላም እንዳስጀመረን በደስታ እንዳስፈጸመን እንግዲህ በሰላም ይጨርስልን ማለት ነው። እንግዲህ ያው ቁርሴን ከሰራው በኋላ ፀጉሬን ከተኮስኩም በኋላ ቤት ውስጥ ያው ስፖርት ሰራለሁ። ጂም ካልሄድኩ ወይ ጂም የሚሄድበት ሰዓት ምናምን ነገር ካጠረኝ፣ አሁን ለምሳሌ ጂም ሄጄ ከዛ ልጆቼ ከትምህርት የማወጣበት ሰዓት ካልተገጣጠመልኝ ቤት ውስጥ መስራት እመርጣለሁ ማለት ነው። እንግዲህ እንደምታዩት እዚህ ጋር ቤት ውስጥ ስፖርቴን እየሰራው ነው እና ፋሚሊ እህቶቼ፣ ውዶቼ፣ ተመልካቾቼ ወንዶችም ካላችሁ ጊዜያችሁን ከኔ የምላችሁ ነገር በዚህ ቪዲዮ በስተመጨረሻም ጊዜያችንን በአግባቡ እንጠቀም ነው። ጊዜያችንን ራሳችን ላይ ኢንቨስት እናድርግ ነው። በጣም ነው ወዳችሁ ቪዲዮ ስላያችሁልኝ አመሰግናለሁ። ኔክስት ታይም ደግሞ ያበደ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ያው እሱን ደግሞ አሁን ያው ሁሉን ነገር ሰራርቼ ስላስቀመጥኩ ወዲያውኑ ለቅላችኋለሁ ብዬ አስባለሁ። እስከዛም እንግዲህ በአጭሩ ቁርሴን የሰራሁት ይመስላል። ፍርፍር አለ፣ እንቁላል አለ፣ ከዛ በኋላ ደግሞ ስናክ አፕል ምናምን ነገር አለ። በህይወቴ የአፕል በልቼ አላውቅም፣ ግን ዊ ትራይ እንሞክራለን። ያው ከዛ እንደዚህ ቁርሴን ከበላው በኋላ ሁሌም ቢሆን የሰራሁትን ወይ ፍሎግ ወይ እንትን ቪዲዮ ማለት ነው ወዲያው ነው ኤዲት አድርጌ ለማስቀመጥ ነው ሞክረው። ኤዲት አድርጌ እንግዲህ አስቀምጣለሁ። ለእናንተ እንግዲህ እንደምትመለከቱት ጠረጴዛዬ እንዳለ በቃ ያው
ላይቭ ምናምን ነገር ስለምገባው ቲክታክ ላይ ብዙ ነገሮችን ስለምጠቀም ካብል በካብል ነው ያለው፣ ወይ ሶኬት በሶኬት ነው የሚታያችሁ ማለት ነው። ሄድፎን አለ፣ ሶኬት አለ፣ ሪንግ ላይት ላይ አለ፣ ከዛ ቻርጅ ማድረጊያ አለ፣ ከዛ ሚክሰር አለ፣ ከዛ ላፕቶፕ አለ እና ያው ኦርጋናይዘር ያው የካብል ወይ ምናምን ኦርጋናይዝ ማድረግ ይከብዳል ሁሉ ነገር ያው ስለምጠቀሙበት እዛው ላይ ስለሚቀመጥ ሌላውን ግን ኦርጋናይዝ ለማድረግ እሞክራለሁ። ለምሳሌ የሚያስፈልጉኝ ነገሮች ከአጠገቤ ምናምን ነገር እንደዚህ ነገሮች ትንንሽ ነገሮች አሁን ቻርጀር ምናምን ነገር ፓወር ባንክ አጠገቤ በኦርጋናይዘር ቁጭ አድርጌዋለሁ ማለት ነው። ያው የስራ ቦታዬ ምችን ትመስላለች። ማጠናበት ቦታ ይሄ ነው። ቪዲዮ ኤዲት ማድረግበት ቦታ ይሄ ነው። ላይቭ የምገባበት ቦታ ይሄ ነው። ያው አብዛኛውን ጊዜ እንደነገርኳችሁ ጊዜውም አይበቃኝም። በቃ ቀኑ ጠዋት እነሳለሁ አይደለ የሆነ ነገር ካረኩ ፍሪ ሆኜ ብቻዬን ማለት ላይክ ትምህርት ከሌለኝ ወይ ስራ ከሌለኝ ብቻዬን ከሆንኩ ወይ ልጆችን አድርሼ ምናምን ነገር ለራሴ የማረገው የምሰጠው ታይም በቃ አይበቃም። አሁን ራሱ ተነስቼ ከዛ ራሴን አስተካክዬ ጸጉሬን ፊቴን አስተካክዬ ከዛ ምግብ ቁርስ በልቼ ወይ ስፖርት ሰርቼ ቤት ውስጥ ከዛ በኋላ የሆነ ቪዲዮ ምናምን ነገር ቀራርጬ ሊሆን ይችላል፣ ኤዲት ማድረግ ሊሆን ይችላል። የሚተርፈኝ ታይም አይኖርም። ላይክ ያልቃል ወዲያውኑ ጊዜ ማለት ነው። እና አንዳንዴ ለራሳችሁ ያንን ነገር ስታረጉት ላይክ በጣም ደስ ይላል። ምክንያቱም ጊዜያችሁን እየተጠቀማችሁበት መሆኑ ይሰማችኋል። እና እኔ ጊዜ መጠቀም ደግሞ በጣም ነው የምወደው። ላይክ በጊዜ መቀለድ አልወድም። በቃ ይነስረኛል። ላይክ ቁጭ ካልኩ ነገር እንዳመለጠኝ ነው የሚሰማኝ። እና ቢያንስ ቁጭ ብዬ እንኳን ራሴ ማስናራት አለብኝ። ቁጭ ካልኩ ደግሞ የሆነ ውስጤን እንዲዝናናበት ወይ ውስጤ ረፍት እንዲሰማኝ የማረጋቸው ነገሮች ግዴታ ያስፈልጋሉ። ላይ ቁጭ ብዬ መደናበር አልወድም። ወይ ቁጭ ብዬ ምን ላርግ ብዬ ማሰብ አልፈልግም። የሆነ ነገር አረጋለሁ። ላይክ ኢቭን ራሱ ማረገው ራሱ ካጣው በቃ የሆነ ነገር አረጋለሁ። ግዴታ የሆነ ነገር ማረግ አለብኝ ብዬ ስለማምን ማለት ነው። እና እረፍትም ሊሆን ይችላል። ሀዌቨር መተኛትም ሊሆን ይችላል። ህሊናችሁ ከደከማችሁ መተኛትም ሊሆን ይችላል። ይሄ ለራሳችሁ የምታደርጉለት አንድ ፌቨር ነው ብዬ ነው የማስበው። ቁጭ ብላችሁ ስትረስ ከመሆን ወይ ከማሰብ ወይ ጭንቀት ውስጥ ከመግባት ወይ አይዶኖ ዋሬቨር ተስፋ መቁረጥ ውስጥ ሊሆን ይችላል። ምን አረጋለሁ የሚል ጥያቄ ከራሳችሁ ጋር ኮንቨርሴሽን ማድረግ ሊሆን ይችላል። በቃ ብቻ ማድረግ እንደዚህ አይነት ነገር ውስጥ ከምትገቡ ይሄ ድንብርብርን ከማለት የሆነ ነገር ማድረግ ብዬ ነው ማምነውና ምንም ብቻ አርጉ። ራሳችሁ ላይ ስሩ። የተለያየ ነገር ሊሆን ይችላል። ስፖርት ሊሆን ይችላል። ቪዲዮ ቀረጻ ሊሆን ይችላል። በቃ ብቻ መስራታችሁ የሆነ ነገር መስራታችሁ ነው። ላይክ ምንም ሆነ ምንም ማረጋችሁ ነው ዋናው ያንን ታይም መጠቀማችሁ ነው። በዚህ ታይም ላይ እንደዚህ አድርጊያለሁ፣ በዚህ ታይም ላይ ይሄን አድርጊያለሁ ብላችሁ ለቀናችሁ የሆነ ፕላን ማውጣት ወይ ደግሞ የሆነ ነገር ማድረግ ነው። ያ ነው ለእኔ ዋናው የምለው። ከዛው ላይ ያን ነገር ስታበዙት፣ ስታዳብሩት፣ ስትሉት፣ ስትጠቀሙበት እሱን ይጠቅማችኋል ቀስ እያለ ማለት ነው። እና ይሄን ይመስላል። እዚህ ሀገር እንግዲህ ፀሐዩ አሪፍ ነው። አሁን አየሩ ወደ በጋ እየተለወጠ ነው። የበጋ ፍለጎች ደግሞ ምናምን ነገር ይኖሩኛል ማለት ነው። ግን ለጊዜውን እጄ ላይ ያሉትን ለመልቀቅ እየሞከርኩ ነው መጀመሪያ። ከዛ በኋላ እንግዲህ ያው ቀስ በቀስ ሞር ፈጠን እያደረኩ ለቃለሁ ብዬ አስባለሁ። እንደገና ካልጠፋው 2 ሳምንት ማለት ነው። በጣም ነው የምወዳችሁ። ይመቻችሁ። የቪዲዮ ከተመቻችሁ በላይክና በሼር አሳውቁኝ። በኔክስት ቪዲዮ እስክንገናኝ ድረስ ፒስ አውት እያልኩ ሰናበታችኋለሁ። ባይ